መሃይምነትን ገርስሰን የእውቀት ማማን አብረን እንገነባለን ይላችኋል። ኮሌጃችን አዋሽ ፖሊ ኮሌጅ ዘመንን ታሳቢ አድርጎ በዘመናዊ አደረጃጀት በብቁና ስመጥር ምሁራን የተቋቋመው በዘመኑ ብቅ ያለ ዘመናዊ ኮሌጅ ነው። ኮሌጃችን የአብራካችሁ ክፋይ በሆኑ የአርሜ ዩኒቨርሲቲ መምህራን የተቋቋመ ሲሆን የማህበረሰባችንን ችግር ለመቅረፍ ቀዳሚው እኛ ነን የሚል መሪ ቃልን አንግቦ ወደ ስራ ገብቷል። በተቋቋመ በአጭር ጊዜ ውስጥ ጥራት ያለው ትምህርት በመስጠት በሰፊው ማህበረሰብ ዘንድ ከፍተኛ ተቀባይነት ማግኘት የቻለ የሚመርጡት የሚኮሩበት ኮሌጅም ነው። ሰላም እንዴት ናችሁ? እንዴት ቆያችሁ? ኢትዮ አካውንቲንግ ዛሬ ደግሞ በሌላ ቪዲዮ በአዲስ ቪዲዮ መጥቻለሁ። ሌቭል 2 ዳይሬክት ታክስ እና ኢንዳይሬክት ታክስ በዚህ ፕሮጀክት ላይ እናያለን። ያው ቻናሉ አዲስ ስለሆነ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱልኝ። ያው ሲኦሲ ትሬኒንግ ብዙ ጊዜ ያው አዲስ አበባ ላይ ያላችሁ ልጆች ታውቃላችሁ። ሲኦሲ ትሬኒንግ ለመውሰድ ምን አይነት ችግር እንዳለ ትራንስፖርት ጊዜ አለመመቻቸት ምናምን እነዚህን ነገር ለመቅረፍ ነው። ቀጥታ ከሌቭል 1 እስከ ሌቭል 4 በዚሁ ቻናል መከታተል ትችላላችሁ። ሲኦሲያችሁንም እየሄዳችሁ በዚሁ ቻናል እየተከታተላችሁ እየተፈተናችሁ ብቁ ሁኑ እላለሁ። ቀጥታ ወደ ዛሬው ክላሳችን እንገባለን። ኤቢሲ ካምፓኒ ባት ሬጅስትራል ካምፓኒ ኤቢሲ ካምፓኒ ባት ሬጅስትራል የባት ተመዝጋቢ ነው። ዲዩሪንግ ዘ ይር 2010 ላይ ዘ ካምፓኒ እርን ያደረገው ብር አለ 3,500,000 ብር ፎር ሴልስ ይህን ብር ያገኘው ሴልስ አድርጎ ነው። ግን ሴልስ ሳደርግ ምን ነበር? ባት ኢንክሉሲቭ ነው ያለችጋችሁት። ባት ኢንክሉሲቭ ነው። ዘ ካምፓኒ ኢዝ ዘ ፐርቼዝድ ማቴሪያል እንደ ኢምፖርትድ አት አ ኮስት ኦፍ ብር 500,000 እዚህ ጋር ካምፓኒው ምን አደረገልናል? ፐርቼዝ አደረገ። ፐርቼዝ ሲያደርግ ማቴሪያሉ ፐርቼዝ ያደረገበት 500,000 ብር ነው። ግን 500,000 ፐርቼዝ አደረገ ቢፎር ባት ነው። ዲዩሪንግ ዘ ይር ዘ ካምፓኒ ኢዝ አ ፔድ ብር 35,000 for excise tax and a custom duty of 20,000. And additionally, the company incurred another expense 1 million. The company was also charged profit tax 13%. Task 1.1 calculate direct tax. Task 1.2 calculate indirect tax. ጥያቄዋ እችን ትመስላለች። ቀጥታ ታስክ ፖይንት 1 ካልኩሌት ኢንዳይሬክት ታክስ ዳይሬክት ታክስ እንሰራለን። ታስክ 1.1 ዳይሬክት ታክስ ላይ ቅድም ሴልስ አደረገ አልና ሴልስ አደረገ 3,500,000 ብር ሴልስ አደረገ በ3,500,000 ብር ብለን ነበር። ግን ምን ነበር? ባት ኢንክሉሲቭ ነበር። ስለዚህ 1.15 እናካፍላለን 3,433,478.26 ይመጣልናል። ስለዚህ ፐርቼዝ ደግሞ ያደረገው በስንት ነበር? እቺ እንደ ግብናችን ነች። ፐርቼዝ ያደረገችው ደግሞ ስንት ነበር? 500,000 ብር ነው። ኢንካም ስቴትመንት እንሰራለን ማለት ነው። ኢንካም ስቴትመንት ስንሰራ ምንም ጊዜ መቼም ሁሌም ስትፈተኑ መርሳት የሌለባችሁ ነገር ሄዲንግ መጻፍ አትርሱ። የማንን ነው የምንሰራው? የኤቢሲ ካምፓኒ ነው። ምንድነው የምንሰራው? ባላንስ ሺት ነው። ኢንካም ስቴት ምን ለይበት ነው። ሄዲንግ ምንድነው? የማንን የሰራነው? የኤቢሲ ካምፓኒ ነው። ምንሰራው ደግሞ ምንድነው? ኢንካም ስቴትመንት ነው ፎር ዘር 2011 ማለት ነው። የሩን የመቼ ነው የሚለውን ነገር ይገልጽልናል ማለት ነው። የመቼ ነው ስንል የ2011 ነው። ምንድነው የምንሰራው ስንል ኢንካም ስቴትመንት ነው። የምን ካምፓኒ ነው ሲባል ይሄ ኤቢሲ ካምፓኒ ነው። እቺ ሄዲንግ ምንም ጊዜ መረሳት የሌለበት ነገር ነው። ቀጥታ ኢንካም ስቴትመንት ስንሰራ ብዙ ጊዜ ሁላችሁም ታውቃላችሁ። መጀመሪያ ላይ ረቨኑ አለን። ረቨኑ ሴልስ ያደረግነው ቀደም ያመጣናት በ1.15 ባት ኢንክሉሲቭ ሲል ያመጣናት አለች እዚች ጋር እንደምታዩት
3,500,000 ነው ሴልስ ያደረግን ግን ምን ነበር ባት ኢንክሉሲቭ ነው። ስለዚህ በአንድ ነጥብ አንድ አምስት እዚች ጋር ይኸው አካፍለን 3,043,478.26 መጥቶልናል። እሱን ቀጥታ ሴልስ ያደረግንበት ይኸው 3,043,478.26 መጣልን ማለት ነው። ይህስ የምናደርጋለን ኮስት ኦፍ ጉድ ሶልድ ሶልዳችንም አለን የታለ ይኸው እዚህ ጋር 500,000 ብሩን ሌስ እናደርጋለን። ከዛ ኮስት ኦፍ ጉድ ሶልዱን ዲዳክት አድርገን ስንቀነስ ምን ይሰጠናል? ጂፒ ወይም ግሮስ ፕሮፊት ይሰጠናል ማለት ነው። ግሮስ ፕሮፊታችንን ከ3,043,478.26 500,000 ብር ስንቀንስ ጂፒያችን ወይም ግሮስ ፕሮፊታችን ስንት ይመጣልናል ማለት ነው? 2,543,478.26 ይመጣልናል። ከዛ በኋላ ከጂፒ በኋላ ምንድነው እንደምታውቀው ሌስ ኤክስፔንስ እናደርጋለን። ኤክስፔንስ ደግሞ ተሰጥቶናል 1 ሚሊዮን ላይ ጥያቄው ላይ ካያችሁ 1 ሚሊዮን ተሰጥቶናል። ሌስ ኤክስፔንሳችን 1 ሚሊዮኑን ስንቀንስ ኔት ኢንካም ቢፎር ታክስ ይመጣልናል ማለት ነው። ኔት ኢንካም ቢፎር ታክስ ይመጣልናል። ይችን ስንቀንስ 1,543,478.26 ከመጣ ቢዝነስ ፕሮፊት ታክሳችንን እንሰራለን ማለት ነው። ቢዝነስ ፕሮፊት ታክሳችንን እንደምንሰራ ላይም ጥያቄው ላይ አስቀምጦልናል። 30% ቢዝነስ ፕሮፊት ታክስ ካምፓኒው እንደምቆርጥ ነው። ሶ ኔት ኢንካም ቢፎር አፍተር ታክስ ይመጣልን 1,543,478 ሲባዛ 30% ማለት ነው። በ30 አድርገን ወይም በመቶ ማካፈል እንችላለን። 463,043.47 ይመጣልናል ማለት ነው። ኔት ኢንካም አፍተር ታክስ ደግሞ እቺን ዲዳክት እናደርጋለን ማለት ነው። እቺን ቀጥታ ከላይኛው ኔት ኢንካም ቢፎር ታክስ ላይ ቢዝነስ ፕሮፊት ታክሷን ካመጣን በኋላ ዲዳክት ስናደርግ ኔት ኢንካም አፍተር ታክሳችን 1,080,434.8 79 ይመጣል። ያው 79 ስናጠጋጋ ወደ 8 ይመጣልናል ማለት ነው። ኢንካም ስቴትመንታችንን እንዲች አድርገን ከጨረስን ዳይሬክት ታክስ ነው። ታስክ 1.1 ላይ የተጠየቅነው ምንድነው? ዳይሬክት ታክስ ነው። ዳይሬክት ታክስ እንደምታውቀው ኤምፕሎይመንት ኢንካም ታክስ ፕላስ ቢዝነስ ፕሮፊት ታክስ ነው። ስለዚህ ላይ ጥያቄያችን ላይ ኤምፕሎይመንት ኢንካም ታክስ አልተሰጠንም። ፕላስ ግን ቢዝነስ ፕሮፊት ታክስ ይሄው እዚች ጋር ሰርተን ያመጣናት ማለት ነው። እታች ኔት ኢንካም ቢፎር ታክስ ከመጣልን በኋላ ቢዝነስ ፕሮፊት ታክስ የመጣንልን እሷን ፕላስ 463,043.67 እናመጣለን። ያው ዳይሬክት ታክሳችን ራሱ ይሆናል ማለት ነው። ታስክ 1.1ን እንዲህ ከጨረስን ወደ ታስክ 1.2 ኢንዳይሬክት ታክስ እንገባለን ማለት ነው። ወደ ኢንዳይሬክት ታክስ ስንገባ አውቶፉት ባት አለን። አውቶፉት ባት ላይ የቅድሙ ነው 3,043,478.26 አንፉት ባታችን ደግሞ ስንት ነች? 500,000 ብር ነው ማለት ነው። ባት ላያቢሊቲ ኢዝ ኢኳል ቱ አውቶፉት ባት ማይነስ ኢንፑት ባት 3,478,478.26 ሲቀነስ 500,000 እናደርጋለን። ባት ላያቢሊታችን ስንት ይመጣልናል ማለት ነው? 2,543,478.26 ይመጣልናል ማለት ነው። ሶ ኢንዳይሬክት ታክሳችን ኢንዳይሬክት ታክስ ኢዝ ኢኳል ቱ ባት ላያቢሊቲ ፕላስ ኤክሳይዝ ታክስ ፕላስ ከስተም ዲዩቲ። ይህም ማለት ቅድም ላይ የኤክሳይዝ ታክስም ከስተም ዲዩቲም ተሰጥቶናል ማለት ነው። እሱን ቀጥታ ላይ ያለውን ቁጥሮች እንወስዳለን። ባት ላያቢሊታችን እዚች ጋር የመጣልን ስንት ነው ስንል 2,543,478.26 ሲደመር ኤክሳይዝ ታክሳችን ላይ ጥያቄ ሁለት ተሰጥቶናል። ይሄው 35,000 ብር። ከስተም ዲዩቲያችንም ተሰጥቶናል 20,000 ብር። ኢንዳይሬክት ታክስ አጠቃላይ ስናይ 2,598,478.26 እንዲመጣልናል ማለት ነው። ዳይሬክት ታክስ እና ኢንዳይሬክት ታክስ እንዲተናል። ያው እንዲቻርጎ ማስቀመጥ ያው ቁጥር እየቀያየራችሁ መስራት ነው።
በሌላ ቪዲዮ በሌላ ጥያቄዎች ደግሞ በድጋሚ እንገናኛለን ብዬ አስባለሁ። እና ግን ብዙ ተማሪ እያየልኝ አይደለም። ያው ላይክ፣ ሼር፣ ሳብስክራይብ ማድረጋችሁ ምናምን አትርሱልኝ። ቴንኪው በጣም አመሰግናለሁ።